ጫማውን ሶል መስረቅ ካልሲውን መስረቅ ፓንቱን መስረቅ የተሰጣ ልብስ የሚወስዱ አንድ እግር ጫማ ሰዎች የናንተን እድል ለማውሰድ በመንገድ ላይ ያሉ ስለሆኑ ከነዛ ሰዎች ኮምፕሊትሊ ልትርቁ ሰው በማንኛውም ህይወቱ ተስፋ ያስቆርጠዋል። የተመተተበት ሰው ተስፋ ሲቆርጥ ጓደኛ መስለው መኝታ ክፍል ድረስ ገብተው ጫማውን ሶል መስረቅ ካልሲውን መስረቅ ፓንቱን መስረቅ የተሰጣ ልብስ የሚወስዱ አንድ እግር ጫማ የታጠባችሁበትን ሳሙና ይሄን ሁሉ ይወስዳሉ። ለምን? እድላችሁ የፊት ጣቢያችሁን ለመውሰድ ፈልገው ነው። ገላሽን ልጠብሽ ገላህን ልጠብህ ወይ ደግሞ ካስቲን ቲሸርት ይሆናል እስቲ ይውልና እንዲያውም አንድ ጊዜ አንድ ጓደኛዬ ምን አለኝ ስለ እድል ስታወራ ነው በጣም በቃ ተጠራጠርኩ አለ። ጸበል ሲገባ እውነቱን አወቀ። ጓደኛው ቲሸርት አመጣለት። እስቲ ሞክረው ይሄ ቲሸርት በእናትህ እኔ ጠበበኝ አለውና እንደማይሆነው ያውቃል። በጣም ብዙ መንገድ ካስኬደው በኋላ ላብ ከወጣው በኋላ ማለት ነው። አስቡት። ቲሸርቱን አስለበሰውና አይ የጠበበህ ይመስለኛል ለማንኛውም አርገውና እስቲ ፎቶ እነሳበትና ተመልሰዋለህ ችግር የለውም ሌላ ቀይርልሃለሁ ቁጥርህ ስላላወቅኩት ነው ይሏል። እሺ ብሎ ደግሞ የዋህ ነው። አብረው ሄዱ። ላብ እንዳላበው ነበር ካነት ግን አልቦኛ ሲል ችግር የለውም ምን መልሰው ልብስ ነው አለው። ለበሰ ከነ ላቡ አምጥቶ ለደብተራው እንካ ብሎ ሰጠ። ሙሉ በሙሉ ነው የተዘረፈው። ሙሉ በሙሉ ሞልድ የሚሰራ ሰው ነው። የሻማና የምናምን የጅብሰም ምናምን ሞልዶች የሚሰራ ሰው ነው። ሞልድ ታውቃላችሁ? ቅርጽ ማውጫ ሙሉ በሙሉ ተወሰደበት። ማለት ይሄ ሰው በቃ ብቻውን ዜሮ ቀራ። ዜሮ በዚህ ልክ ሰው እድሉ ይወሰዳልና ተወሰደ ሲባል አማርኛው አፋችን ላይ ወሰደ የሚለው ነገር ነው እንጂ ያለው ተደፍኖበት ተከፈተ ነው። እዚህ ጋር ይደፈናል፣ እዚህ ጋር ይከፈታል። መተት ያለበት ሰው ያለውን ቁሳዊ ነገር ከማጣቱ ባሻገር ራሱን በራሱ ማንነት ባልሆነ ቦታ ሊያገኝ ይችላል። መተት የተደገመበት ሰው እድሉን ብቻ ሳይሆን በአጋንንታዊ ውጫዊና ውስጣዊ ተጽዕኖ ቅድስናውን፣ ጸጋውን፣ ክብሩን ሊያጣ ይችላል። ምናልባት ይህ እንዴት ሊሆን ይችላል ልንል እንችላለን። ግን በመተት አጋንንት የተያዘ ሰው ከሚያስባቸው እስከሚተገብራቸው ነገሮች ሁሉ በራሱ ነፃነት ሳይሆን በአጋንንቱ ግፊት ነው የሚከውነው። የመተት አጋንንት አንዱ ክፉ ጠባዩ የተመተተበትን ሰው በማንኛውም ህይወቱ ተስፋ ያስቆርጠዋል። የተመተተበት ሰው ተስፋ ሲቆርጥ በመተት አጋንንት ሸፍጥ አልባሌና የማይመጥነውን ነገር ሊያደርግ ይችላል። ለምሳሌ በመተት እድሉን፣ ዕውቀቱን፣ ሀብቱን፣ ንብረቱን የተነጠቀና ያጣ ሰው በቀላሉ ለመጠጥ ሱስ ሊጋለጥ ይችላል። ሁሉን ነገሩን ያሳጣው አጋንንት እንዳይታወቅበት ሰውየውን በመጠጥና በተለያዩ ሱስ ውስጥ ሊደብቀው ይችላል። እንደዚሁ በመተት የእጮኝነትና የትዳር ህይወቱን የተነጠቀ ሰውም አጋንንቱ ተስፋ ያስቆርጠውና ወደ ዝሙት ህይወት ውስጥ ይከተዋል። አንዲት በመተት የተያዘች ሴት ተስፋ በመቁረጥ ከዝሙት እስከ ሴተኛ አዳሪነት ልትደርስ ትችላለች። ውስጧ ያለው የገባው ብዙ ነገሯን የነጠቀው የመተት አጋንንት በዝሙት ህይወት በመዝፈቅ የርኩሰት መቀመቅ ውስጥ ሊከታት ይችላል። ምክንያቱም መተት ከተመተተባችሁ እናንተ የራሳችሁ አይደላችሁም፣ ከራሳችሁም ጋር አይደላችሁም። በዚህ ምክንያት የማትፈልጓቸውን ነገሮች ታደርጋላችሁ። አስከፊው ነገር በመተት አጋንንት የዝሙት ህይወት ውስጥ የገባ ሰው እግዚአብሔር በኪነ ጥበቡ ከሰማይ ካልረዳው በስተቀር ከርኩሰት ህይወት ለመውጣትና ለንስሐ ለመብቃት ይቸገራል። ምክንያቱም አጥፊው የመተት አጋንንት በነፍስ በስጋ ህይወታቸውን ከማበላሸት እስከ ማጥፋት ድረስ ስለሚዋጋቸው ወዳጆቼ በአንድ ቤተሰብ ውስጥ በሚኖሩ እህት ወንድሞች እድል በመቅናት መተት ከተመተተባቸው አጋንንቱ ህይወታቸውን ባዶ ለማድረግ በሰውም ዘንድ ተንቀው ተፈላጊነት አጥተው እንዲኖሩ በዝሙት ህይወት እንዲዳክሩ የመተት አጋንንት ይዋጋቸዋል። የስንቱ ቤት በመተት አጋንንት ፈርሷል። በመተት የስንቶቹ የደናግላን ህይወት ንጽህናቸውን፣ ቅድስናቸው ጠፍቷል። የስንቱ ዓላማ በመተት አጋንንት በሚመጣ የዝሙት ጠንቅ ተበላሽቷል። በነገራችን ላይ አንድ ሰው በመተት እድሉ ተወሰደበት ማለት ጥሩ ነገሩን አጥቶ መጥፎ ነገር ውስጥ ገብቶ ይኖራል። በመተት እድላችሁ ሲወሰድ የናንተ የሆነ መልካም ነገር ተወስዶ ሌላ መጥፎ ነገር ተሰናርቶ ይጠብቃችኋል።
የምትሄዱት የምትጓዙት በምትፈልጉት በህይወት መንገዳችሁ ላይ ሳይሆን በማትፈልጉት መንገድና በውስጥ ባለው በክፉ ኃይል በመገፋትና በምሪት ነው። ለዛ ነው መተት የተመተተበት ሰው ወይም በመተት እድሉ የተወሰደበት ሰው ያለ እድሉ ስለሚኖር የሚፈልገውን ሳይሆን የማይፈልገውን የሚያደርገው። በሚፈልገው የህይወት መንገድ ሳይሆን በተቃራኒው መንገድ ይጓዛል። በዚህም አልባሌና መጥፎ ህይወት ውስጥ ይገባል። የዝሙት ህይወት ውስጥ ሊሆን ይችላል፣ የሱስ ህይወት ውስጥም ሊሆን ይችላል፣ ተስፋ የመቁረጥ ህይወት ውስጥም ሊሆን ይችላል፣ ራስን የመጥላት ህይወት ውስጥ ሊሆን ይችላል። ከዚህም የከፋ ህይወት ውስጥ ሊገባ ይችላል። በአጠቃላይ በሚፈልገው ሳይሆን በማይፈልገው፣ በብርሃን ሳይሆን በጨለማ መንገድ ሊጓዝ ይችላል። የሚፈልገውን ሳይሆን የማይፈልገውን ነገር እያደረገ ሊኖር ይችላል። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 7 ቁጥር 15 እስከ 17 ላይ የማደርገውን አላውቅምና የምጠላውን ያንን አደርጋለሁና ዳሩ ግን የምወደውን እርሱን አላደርገውም፣ የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም በእኔ የሚያድር ኃጢአት ነው እንጂ ብሏል። እንዲሁም እዚህ ቁጥር 19 እስከ 20 ላይ የማልወደውን ክፉን ነገር አደርጋለሁና ዳሩ ግን የምወደውን በጎ ነገር አላደርገውም፣ የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ በማለት ተናግሯል። ይህ የቅዱስ ጳውሎስ ቃል በመተትና በክፉ መናፍስት ግፊት የሚፈልጉትን ሳይሆን የማይፈልጉትን ነገር ለሚያደርጉ ሰዎች ትልቅ የእውነት ቃል ነው። ቅዱስ ጳውሎስ የማልወደውን ክፉ ነገር አደርጋለሁ፣ የምወደውን ወይም የምፈልገውን በጎ ነገር ግን አላደርግም፣ የማልወደውን ክፉ ነገር የሚያስደርገኝ በእኔ ያለ ኃጢአት ነው እንዳለው ዛሬም ብዙ ሰዎች የሚፈልጉትን መንፈሳዊ ተግባራት መንፈሳዊ ነገሮችን አያደርጉም። ይልቁንም የማይፈልጉትን የሚጠሉትን ዝሙት፣ ኃጢአት፣ ክፋት ያደርጋሉ። ቅዱስ ጳውሎስ እንዳለው በእነሱ ያለው ኃጢአት ተብሎ የተገለጸው ክፉ መንፈስ ነው። አንድ ሰው ክፉ ነገር የሚያደርገው ክፉ መንፈስ ሲኖርበት ነው። አንድ ሰው የሚፈልገውን ትቶ የማይፈልገውን ነገር ካደረገ የማይፈልገውን ነገር የሚያስደርገው እሱ የማያየው ነገር ግን በውስጡ ያለ አንድ ክፉ ኃይል ነው። አንድ ሰው ቅዱስ ነገር የሚያደርገው ቅዱስ መንፈስ ሲኖርበት ነው። ሁሉም ክፉ መንፈስ ክፉን በእግዚአብሔር ዘንድ የተጠላውን ነገር ነው የሚያስደርገው። ሌላው ብዙዎች የማያውቁት መተት ካለብን የመተት አጋንንቱ የዝሙት አጋንንትን ይስብብናል። እኛንን እንጂ የማንተባበረው አጋንንት ለክፉ ተግባራት ይተባበራሉ። የመተት አጋንንት አንድ ጊዜ የህይወት በራችንን ሰብሮ ከገባ ሌሎቹም ክፉ መናፍስት በቀላሉ ወደ ህይወታችን ይገባሉ። የቤቱ በር የተሰበረበት ሰው ሌባ ብቻ ሳይሆን ውሻውም ሌላውም እንደሚገባበት ሁሉ የመተት አጋንንት ወደ ህይወቱ የገባ ሰውም ቡዳውም አይነጥላውም ሌላውም ይገባበታል። ይህ የሚሆነው ቀድሞ የገባው መተት ያንን ሰው ለጥፋትና ለክፋት ለማዘጋጀት ሌሎቹን በተባባሪነት ያስገባቸዋል። ስለዚህ የመተት አጋንንት ወደ ህይወታችን ከገባ ሌሎችን ያስገባል። ለምሳሌ የመተት አጋንንት የህይወት መልካም መክሊቶቻችንን ሲያበላሽ፣ እድላችንን ሲያኮላሽ፣ በመተት አጋንንት ግፊት የገባው የዝሙት አጋንንት ደግሞ በማበር የዝሙት ቀንበር ይጭንብናል። የወሰድባቸውን ሰዎች ለማወቅ ትፈልጋላችሁ። ይህ ምንም ጥርጥር የለውም። እና የምታውቁባቸውን 5 መንገዶች ነው የምጠቁማችሁ። እኔ ህይወት ላይ የደረሰ የኔንም የቤተሰቤንም ህይወት ያመሰቃቀለ እውነት ስላለ ነው። ብዙዎች ታሪኩ ሰው ጋር እንዲቀርብ እንጂ እነሱ ስክሪን ላይ መምጣት አይፈልጉም። በራሳቸውም አመናችሁም አላመናችሁም በጣም በርካታ መልካም ነገሮች ያሏችሁ መጥፎ ነገራችሁ ነው በጣም ተፈልጎ ተሰርስሎ ለነዛ ሰዎች በደንብ ፊድ የሚደረገው ማለት ነው። 5ቱም ነጥቦች ከእናንተ ህይወት ጋር የሚሄዱ ከሆኑ እነዛን ሰዎች ከህይወታችሁ ቆርጣችሁ አውጧቸው። አይበጃችሁም። አለበለዚያ እድሜ ልካችሁን ሲያሰቃዩዋችሁ ነው የሚኖሩት። ከህይወት መስመር አውጥተዋችሁ ጥቢ ጥቢ ሊጫወቱባችሁ ነው የሚፈልጉት። ይህንን ሁሉ መንገድ አልፈው ተሳክቶላቸው ከሄዱ አትጠራጠሩ፣ እድላችሁን ይወስዱታል። አካውንቷ ላይ ከወራት በፊት 1.5 ሚሊዮን ብር አካባቢ የነበራት ልጅ ዛሬ ግን
የሆነ ቦታ ላይ ለመሄድ 40 ብር ታክሲ ያጣች ልጅ ነችና በደንብ ገብቷታል። ከአባታችሁ ጋር ስላላችሁ ፍቅር፣ ከዘመዶቻችሁ ጋር ስላላችሁ መልካም ግንኙነት ነው ሁሌም የሚጠይቋቸው። የዛ ጊዜ አእምሯችሁ ውስጥ ክሊክ ሊያደርግ ይገባል። ይሉኝታ ነው ሁሌም የሚያጠፋል። ሰው ጉድጓድ እየቆፈረላችሁ ጉድጓድ የሚቆፍርላችሁ ሰው በደንብ በተጨባጭ መረጃ ይዛችሁት መናገር በይሉኝታ። እነዚህ ሰዎች እንዳልኳቸው በጣም ዲፕሎማቶች ናቸው ብያቸዋለሁ። ይሄን ሁሉ ስቴፕ ሄደውም እየሄዱም እናንተን ሲያገኟችሁ ግን በእግዚአብሔር ይክቧችኋል። ካለ እናንተ ሰው የለም። የመምህር ተስፋዬ አበራን ትምህርት አዘውትራችሁ የምትከታተሉ የመልአከ መንክራት ግርማውን ደግሞ ትምህርት አዘውትራችሁ የምትከታተሉ ስለ እድል መውሰድ ለእናንተ አዲስ አይሆንም። እነዛ ሰዎች የእናንተን እድል ለመውሰድ በመንገድ ላይ ያሉ ስለሆኑ ከነዛ ሰዎች ኮምፕሊትሊ ልትርቁ ወይም ደግሞ አንድ ቀን ጃስ ብላችሁ ልታስደነግጧቸው ይገባል። በወኔ እስከዛሬ የሰዎችን የህይወት ታሪክ ነው አይደል የምነግራችሁ። በእርግጠኝነት የኔን የህይወት ታሪክ ቀን ወስኜ በዚህ ቀን አልላችሁም፣ እነግራችኋለሁ። የበግ ጭንቅላት ታርዶ ግቢያችሁ ውስጥ እስከ መቅበር ድረስ እርሱ ነው እግዚአብሔር በግርማው የተፈራ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው እንግዲህ ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ እጅግ ጠቃሚ የሆነ እናንተም ተግባራዊ ልታደርጉት ይገባችኋል ብዬ ያሰብኩትን ቁም ነገር ነው ወደ እናንተ ይዤ የቀረብኩት። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ በታላቅ አክብሮት እጋብዛለሁ። እንግዲህ ሁላችሁም እንደምታውቁት በተለይ ከቅርብ ጊዜ ወዲህ በዓለማችን ላይ መጥፎ የሆኑ ነገሮች ከመቼውም ጊዜ በላይ በፍጥነት እየተከናወኑ ነው። ከነዚህ መካከል አንደኛው ሁሌም የምናወራበት የሰዎችን እድል መውሰድ ወይም ደግሞ እግዚአብሔር በሰጣቸው እድል ለመጠቀም ህገወጥ የሆነ አካሄድ መሄድ ነው። ይሄ ከመቀነስ ይልቅ እየሰፋ መጥቷልና ብዙዎች ያው ደጋግሜ እንደምላችሁ ይደውሉልኛል። ከዛ በኋላ በምን አይነት ሁኔታ እድላቸው እንደተወሰደ፣ እንዴት እንደተወሰደ፣ በእነማን እንደተወሰደ ሁሉ ይነግሩኛል። ለዛሬ ግን ልነግራችሁ የፈለግኩት የራሴን የህይወት ተሞክሮ ነው። ምናልባትም ደግሞ በቅርቡ ጊዜ አልወሰንኩም የራሴን የህይወት ታሪክ ነግራችሁና በዚህ ጉዳይ ላይ ከሌሎች ዘውጎች ይልቅ በዚህ ጉዳይ ላይ አበክሬ መስራት የፈለግኩበትን ምክንያት ነግራችኋለሁ። ከዛ በኋላ ለምን እንደሆነ በዚህ ጉዳይ ላይ ሙዝዝ ብዬ የምሰራው ይገባችኋል። የራሴን የህይወት ተሞክሮ ነው ነግራችሁ በራሴ ላይ ስል በቤተሰቤም ላይ ጭምር ማለት ነው። እና ለዛም ነው በዚህ ጉዳይ ላይ በደንብ አበክሬ መስራት የፈለግኩት። ለዛሬ ግን ይሄም ከራሴ የህይወት ተሞክሮ በዙሪያዬ ከማውቃቸውም የቅርብ ሰዎች እውነት ላይ ተነስቼ ነው ይሄንን ነገር የማካፍላችሁ እና እነዚህ ነጥቦች የምትመለከቱ ከሆነ ለጥንቃቄ ቢረዳችሁ ብዬ ነው ይሄንን መርሃ ግብር ወደ እናንተ ማድረስ የፈለግኩት። እንግዲህ ከመቼውም ጊዜ በላይ እንዳልኳችሁ የሰዎችን እድል ወስዶ በሰዎች እድል መጠቀም በሀገራችን ብቻ ሳይሆን በዓለም አቀፍ ደረጃ ከመቼውም ጊዜ በላይ የተስፋፋ መጥቷል እና ለዛም ነው በደንብ ስለሚሰራበት መጽሐፍ እስከ መጽሐፍ ፊልሞች እስከ መሰራት ደርሰዋል። እንደው ለአብነት እንኳን የ2015ቱን ባር ሾርትስ ፎርቹን ቴከር የሚለውን የቲቪ ድራማ በ2015 ዓ.ም የተሰራ የቲቪ ድራማ ነው። እነሱ በኮሜዲ ዘውግ አስመስለው ሊነግሩን ይፈልጉ እንጂ ዞሮ ዞሮ አሁን ከምነግራችሁ ርዕሰ ጉዳይ ጋር አብሮ መሄድ ነው። እንዲሁም ደግሞ የላውራ ሪችን ዘ ባይንዲንግ ዊች ኤንድ ዘ ፎርቹን ቴከር የሚለውን መጽሐፍም በአብነት ማንሳት፣ እነዚህን ለአብነት ጠቀስኩላችሁ እንጂ እጅግ በርካታ መጽሐፎች በእድል መወሰድ ላይ ተጽፈዋል። እጅግ በርካታ የቲቪ ሲሪሶችም ሆኑ የትልልቅ የስክሪን 35 ሚሜ ስክሪን ፊልሞች ተሰርተውበታል እና ይሄ ችግሩ በምን ያህል ደረጃ ዓለም አቀፍ ይዘት እንዳለው አመላካች ነው። ግን አሁን ቀጥታ ወደ ራሴ ተሞክሮ ልንገራችሁና ይሄ ራሴም ላይ ደርሶ የተመለከትኩት ነው። እንግዲህ ምናልባት ከመምህር ተስፋዬ ጋር የመጀመሪያውን ቃለ ምልልስ እሱ ስቱዲዮ ተገኝቼ ሳደርግ ያንን ቃለ ምልልስ የተከታተላችሁ ሰዎች ታስታውሳላችሁ ብዬ አስባለሁ እና እዛ ላይ አንድ ጥያቄ ጠይቄው ነበረ። የራሴን ህይወት ተሞክሮ ነግሬው ከራሱ የህይወት ልምድ እንዲያካፍለኝ ስነግረው እድል ተወስዷል ነው ያለው። ያንን አውቅ ነበረ፣ ግን እሱ በዚህ ጉዳይ ላይ በጣም ስለሰራ ክህሎቱ ስላለው በዚህ ጉዳይ ላይ የሚያስተምር መምህር ስለሆነ ከሱ መስማት ፈልጌ እንጂ የማያቸው ምልክቶች ያ ነገር በእኔ ላይ እንደደረሰ ምንም ጥርጥሩ አልነበረኝም እና
ከዛ እውነት ላይ ተነስቼ ነው እናንተ ቢያንስ ከኔም ህይወት ከሌሎችም ህይወት ተምራችሁ ጥንቃቄ እንድታደርጉ ከወዲሁ ለነግራችሁ የፈለኩትና ምንድነው ለዛሬ ለነግራችሁ የፈለኩት ሀገር ውስጥም ያላችሁ ሆናችሁ ከኢትዮጵያ ውጪ ያላችሁ ኢትዮጵያውያን እድላችሁ የወሰዱባችሁን ሰዎች ለማወቅ የምትፈልጉ ከሆነ እርግጠኛ ነኝ ብዙዎች እድላችሁን የወሰዱባችሁን ሰዎች ለማወቅ ትፈልጋላችሁ። ይሄ ምንም ጥርጥር የለውም እና የምታውቁባቸውን 5 መንገዶች ነው የምጠቁማችሁ። ይሄ ነገር ያያችኋለሁ። አሁን አንዳንድ ሰዎች እንደዚህ አይነት መርሃ ግብር ሳዘጋጅ ምንድነው የሚያቀርቡት ኮሜንት ሁሌ አንተ ከምታወራ ባለ ታሪኮቹን አቅርባቸው አለበለዚያ ተረት ይመስላል። እንግዲህ ኦፍ ኮርስ ባለ ታሪኮቹ ቢቀርቡ የበለጠ ሞር ተመልካች ይኖረዋል። ነገር ግን ከዚህ ጉዳይ ጋር በተያያዘ ብዙዎች ታሪኩ ሰው ጋር እንዲቀርብ እንጂ እነሱ ስክሪን ላይ መምጣት አይፈልጉም በራሳቸው ምክንያት አሳማኝ በሆነ ምክንያት ማለት ነውና አንዳንዶቹ ከዛ በኋላ የሰዎች መጠቋቋሚያ መሆን ላይ ፈልጉ ይችላሉ። ሌላው ቀርቶ ስክሪን ላይ መቅረብ አይደለም ታሪኩ ከተነገረ በኋላ ስማቸው ሁሉ እንዲቀየር የሚጠይቁ ናቸው ያሉት። አልፈርም በእነሱ ምክንያቱም የኛ ማህበረሰብን ፊድባክ ስለማቀው ማለት ነውና እንዲደርሰብኝ እንዲሆነ ብላችሁ ነገ ስክሪን ላይ ብትቀርቡና ሌላውን ብታስተምሩ ያስተማራችሁት ሰው መልሶ ነው የሚጠቋቋሙባቸው። ስለዚህ ይሄ ግምት ሊገባ ይገባል። ስለዚህ ተረት የሚመስላችሁ ሰዎች አትመልከቱ። አላስገደድኳችሁም። ምክንያቱም እኔ ታርጌቴን ነግሬያችኋለሁ። ከ1000 ተመልካች 2 ሰው በዚህኛው መርሃ ግብር መለወጥ የሚችል ከሆነ በቃ የኔ ግብ ነው ነግሬያችኋለሁ። በዚህ ጉዳይ ላይ ሙጥኝ ብዬ የምሰራው ሌላ አጀንዳ አጥቼ ሳይሆን በራሴ ህይወት ላይ የደረሰው ነገር ሌሎች ሰዎች ላይ እንዲደርስ ስለማልፈልግ ነው። እኔም የዛ ሰለባ ስለሆንኩ ነውና እንደውም ይሄን ነገር ሳስታውስ ምንድነው ትዝ የሚለኝ ካነበብኳቸው መጽሐፎች በጣም የምወደው ደግሜ የምናገረው አንደኛው ሞናርክ ማይንድ ኮንትሮል የሚል ነው። ሲስኮ ዊለር እና ፍሪትዝ ስፕሪንግሜር የጻፉት ነውና ሲስኮ ዊለር ሰለባ ነበረች። በራሷ የህይወት ታሪክ ላይ ያ ነገር ስለደረሰ ነው ሌሎችን ማስተማር ስለፈለገች ያንን የሚያክል በጣም ትልቅ የሆነ መጽሐፍ ከስፕሪንግሜር ጋር ተባብራ የጻፈችው። እኔም በዚህ ጉዳይ ላይ ደጋግሜ የምሰራው ደጋግሜ እዚህ ቁጭ ብዬ የምጮኸው እኔ ህይወት ላይ የደረሰ የኔንም የቤተሰቤንም ህይወት ያመሰቃቀለ እውነት ስላለ ነው። ከዚሁ ላይ ተነስተው ሰዎች ምናልባት መትረፍ ከቻሉ ብዬ ነው እንጂ እንዳልኳችሁ እኮ ነው እንደ በርካታ የሥራ ባልደረቦቼ ሌላ ፊልድ ቀይሬ የተሻለ ገቢ ማግኘት አቅቶኝ አይደለም። ግን እኔም ሰለባ ስለሆንኩኝ ከኔ ህይወት ሌሎች ቢማሩ እኔ ከተጎዳው ሌላው ለምን ይጎዳል? ከኔ ህይወት ተምሮ ለምን ቤተሰቡንም ራሱንም አይደንም? ይህንን ለምን በቅንነት አትገነዘቡትም? ስለዚህ አንዳንዴ ሁሌም ስንነሳ ፖዚቲቭ ቲንከር ሆነን ካልተነሳን በስተቀር ውጤታችን ጥሩ አይሆንም እና ነገሮችን ሁሌ በቅንነት ብንመለከት መልካም ነው ለማለት ነውና ወደ ዋናው ነጥብ ስመጣ እንግዲህ እድላችሁን የወሰዱባችሁን ሰዎች የምታውቁባቸው 5 መንገዶች በርካታ መንገዶች አሉ፣ ግን እኔ ቤስት ያልኳቸውን 5 መንገዶች ነው የመረጥኩላቸው ራሴም ላይ ደርሰው ስለተመለከትኳቸው ማለት ነውና የመጀመሪያው በጣም የምትቀርቧቸው ሰዎች በጣም የምታውቋቸው ሰዎች የቅርብም የሩቅም ሊሆኑ ይችላሉ አዘውትረው ቤታችሁ የሚጋብዟችሁ ከሆነ እንደ መጀመሪያ ነጥብ ውሰዱት ወይም እንደ መጀመሪያ ማስጠንቀቂያ ምልክት ውሰዱት። ይሄ ማለት ግን ሰዎች ስለጋበዟችሁ እናንተ እድል ይወስዳሉ ማለት አይደለም። እቺኛዋ አንደኛዋ ምልክት ነች። ከሌሎች ምልክቶች ጋር ተዳምሮ እኔ ወደ መመራችሁ ነጥብ መሄድ ከሆነ ነው ማወር ጥያቄ ምልክት ታደርጉ የሚገባችሁ እንጂ ሰዎች አዘውትረው ቤታችሁ ስለጋበዟችሁ እድላችሁን ሊወስዱ ፈልገው ነው ማለት አይደለም እና የተሳሳተ ትርጉም እንዳይሰጠውና እነዚህ ሰዎች ወይም ደግሞ የእናንተን እድል መውሰድ የፈለጉ ሰዎች ምናልባት የእናንተ የስራ እድል፣ የእናንተ የትምህርት እድል፣ የእናንተ ማህበራዊ ህይወት የሚያስቀናቸው ሰዎች ሊሆኑ ይችላሉና ሰዎች በእናንተ ላይ ካልቀኑ እድላችሁን አይወስዱ። በነገራችን ላይ የእናንተ የተሻለ እድል ትልቅ ቦታ ያደርሳችኋል ብለው ካላሰቡ በስተቀር የእናንተን እድል ለመውሰድ ከመጀመሪያውም አይነሳሱም። ስለዚህ የመጀመሪያው ምንድነው? ያንን የሚያምኑ ከሆነ አዘውትረው ቤታችሁ ይጋብዟችኋል። ይሄ ምንድነው? ወዳጅ መስለው ከስር ከሀስከፐ ከውልደታችሁ አሁን እስካላችሁበት የእድሜ ደረጃ ድረስ የህይወት ታሪካችሁን ለማጥናት ነው። ምክንያቱም እድል ከሚወሰድባቸው መንገዶች አንደኛው የእናንተን ህይወት ታሪክ ሰርስረው ካላወቁ በስተቀር እድላችሁ ሊወስዱ አይችሉም። ምክንያቱም እድል ለመውሰድ የእናንተን ማንነት፣ የእናንተን ባክግራውንድ፣ የእናንተን መነሻ፣ የእናንተን
ውልደት፣ እድገት፣ ከቤተሰባችሁ ጋር ያለውን ቁርኝት በደንብ መርምረው ማወቅ አለባቸው እና አንደኛው ምልክት ይሄ ነው እና አዘውትሮ ቤታቸው ይጋብዟቸዋል። ቤታቸው ሲጋብዟችሁ ግን በጣም የሚገርማችሁ ነገር ሁሌ ጥያቄው ቪሺየስ ሰርክል ነው። ሁሌ አንድ አይነት ነገር ነው። እንዴት እንደዚህ ውጤታማ ልትሆን ቻልክ? እንዴት እንደዚህ ይህንን ልታገኝ ቻልክ? ከዚህ ጥያቄ ውጭ አይወጡም እና እናንተ እስክትገረሙ ድረስ ሁሌም ተመሳሳይ ጥያቄ ነው የሚጠይቋቸው። ሁሌም ተመሳሳይ ጥያቄ ግን ምንድነው? በቤተሰባችሁ ህይወት ከቤተሰባችሁ ጋር ባለው ፍቅር፣ እናታችሁ ጋር ካላችሁ ፍቅር፣ ከአባታችሁ ጋር ስላላችሁ ፍቅር፣ ከዘመዶቻችሁ ጋር ስላላችሁ መልካም ግንኙነት ነው ሁሌም የሚጠይቋቸው። የዛ ጊዜ አእምሯችሁ ውስጥ ክሊክ ሊያደርግ ይገባል። ምናልባት ይህም ደርሶባችሁ ያላችሁ ሰዎች ልትኖሩ ስለምትችሉ በዚህ በእኔ መርሃ ግብር ራሳችሁንም እየቃኛችሁ እንድትመለከቱ እፈልጋለሁ። ስለዚህ ሁሌ ጋብዟችኋል። ሁሌ ተመሳሳይ ጥያቄ ነው የሚጠይቋችሁ። ሁሌ ስለ ዘመዶቻችሁ፣ ስለ እናንተ ስራ፣ ስለምትሰሩበት መስሪያ ቤት፣ ስለምታገኙት ደሞዝ። አሁን ያ የእነሱ ቢግ ዲል አይደለም አይደለ? እኔ ስለምሰራው ስራ አንድ ቀን ሁለት ቀን ሰው እንደ ቀልድ ማንኛችንም እንደምናደርገው ሊጠይቀኝ ይችላል። ግን ሁሌ በየሳምንቱ በየቀኑ እየጠራ ስለማገኘው ደሞዝ የሚጠይቀኝ ከሆነ ጥያቄ ምልክት አድርጋለሁ። ምን አገባው? ያ እሱን የሚመለከት አይደለም። የእናንተ የወር ገቢ ወይም ደግሞ የቀን ገቢ ወይም የሳምንት ገቢ ሌላውን ሰው ሊያሳስበው አይገባም። ሌላውን ሰው የሚያሳስበው ከሆነ ጥያቄ ምልክት ልታደርጉ ይገባል። ሁለተኛው ሌሎች ሰዎችን እናንተን በቅርበት የሚያውቁ ሰዎችን ቤታችሁ ይጋብዙና ወይም ራሳቸው ቤት ይጋብዙና ደጋግመው ስለ እናንተ ነው የሚያወሩት። ይሄ ስላጋጠመኝ ነው። እና በጣም የቅርብ ሰዎቻችሁን፣ ወዳጆቻችሁን፣ ጓደኞቻችሁን አንዳንዴም ደግሞ የስጋ ዘመዶቻችሁን እድሉን ካገኙ ማለት ነው እና ተሰሚነትን ካገኙ እነዛ የስጋ ዘመዶቻችሁ በቅንነት ልባቸውንም ጆሮአቸውንም ከፍተው የሚሰጧቸው ከሆነ እነዛን ሰዎች ይጠሩና ባይ ዘ ወይ እነዚህ ሰዎች በጣም ዲፕሎማቶች ናቸው። በማያስጠረጥራቸው መልኩ ነው ቀስ እያሉ ሰዎችን እየለወጡ ስለ እናንተ ማውራት የሚፈልጉት እንዳይጠረጠሩ ማለት ነው። እና ሁለተኛው ስቴፕ ምንድን ነው? ሰዎችን ቤታቸው ጋብዘው ሁሌም የሚያወሩት ስለ እናንተ መጥፎ ነው። መጀመሪያ ከመልካሙ ነገር እናንተ ዙሪያ ካለ ወይ ከእናንተ ጓደኛ መልካምነት ይጀመርና ለምሳሌ እኔ በጣም የቅርብ ጓደኛ ካለ የእሱ እኮ ጓደኛ ምናምን ይባል ይጀመርና ከዛ ወደ እኔ ይዘለላል ማለት ነው። አመናችሁም አላመናችሁም በጣም በርካታ መልካም ነገሮች ያሏችሁ መጥፎ ነገራችሁ ነው በጣም ተፈልጎ ተሰርስሎ ለነዛ ሰዎች በደንብ ፊድ የሚደረገው ማለት ነው። እና አንድ ሰው የእናንተን በጣም የቅርብ ወዳጅ ቤቱ ጋብዞ በወር አንዴ አይደለም፣ ልብ አድርጉ፣ በሳምንት አንዴ ሊሆን ይችላል። ምናልባትም ያ ሰው ቅርብ አካባቢ እዛው የዚህ ተዋናዮች ጎረቤት ከሆነ በየቀኑም ሊሆን ይችላል። ወዳጅነት ይጠነክራል፣ በየቀኑ ትጋበዛላችሁ። ስለዚህ ሁሌ የሚወራው ግን ስለዛ እድሉን ለመውሰድ ስለታሰበው ሰው መጥፎነት ነው። እናንተ እዚህ ጋር ህብረተሰብ የሚጠቅም 1000 ነገር ብትሰሩ፣ የተጎዱ የጎዳና ልጆችን ወስዳችሁ በራሳችሁ ወጪ እንደፈለጋችሁ የበጎ ተግባር አድራጎት ብትፈጽሙ፣ እዛ አካባቢ ላይ በጣም የሚያስመሰግናችሁን ስራ ብትሰሩ ለእነዚህ ሰዎች አይጥማቸውም። ስለዚህ ሁሌ የእናንተ መጥፎ ነገር ነው የሚታያቸው። ስለዚህ ያን መጥፎ ነገር እነዛ ሰዎች ውስጥ አጋብተው እነዛ ሰዎች የእናንተ መጥፎነት አምነው እንዲቀበሉ ማድረግ ነው ሁለተኛው ስቴፕ ወይም ደግሞ ሁለተኛው ነጥብ። ወይም ደግሞ ሁለተኛው መንገድ ይሄ ነው። የመጀመሪያው እንዳልኳችሁ አዘውትረው ቤታቸው ጋብዟቸው እናንተን የሚያውቁት ሰዎች እና እናንተን ራሳችሁን ግን እናንተን ሲያገኟችሁ እናንተን መልአክ እንደሆናችሁ ነው የሚነግሯችሁ። እሱ ስቴፕ ላይ እመጣለሁ። ከዛ በሁለተኛ ደረጃ እንዳልኳችሁ እናንተ በጣም የሚያውቋችሁን ሰዎች ጠርተው ስለ እናንተ መጥፎነት ማውራትና እነዛን ሰዎች ከቻሉ ማሳመን ነው። ሶስተኛው እነዚህ በጣም የቀረቧችሁ ሰዎች ላይ እንግዲህ በሁለተኛ ደረጃ የጠቀስኩላችሁ ነጥብ አለ አይደል? እነዛ በጣም የሚቀርቧችሁ እናንተን የቅርብ ጓደኞች ይጠሩና ስለ እናንተ መጥፎነት እንደምንም ተናግረው ማሳመን ነው። የማይችሉ ከሆነ ወደ ሶስተኛው ስቴፕ ነው የሚመጡት። ሶስተኛው መንገድ ወይም ደግሞ ሶስተኛው ስቴፕ ምንድን ነው? እነዚህ ሰዎች እናንተን ያውቋቸዋል በደንብ የእናንተን ማንነት ሁሌም ከእናንተ ጋር ስለሆኑ ስለሚያውቁ ያንን አምነው መቀበል ስለማይፈልጉ በተሳሳተ መንገድ ነው የተረጎማችሁትና እሱ ወይም እሷ እንደዚህ መጥፎዎች አይደሉም ብለው ነው ለሚከራከሩት ለእናንተ። ስለዚህ የእነዛ ሰዎች ሶስተኛ ስቴፕ ምንድን ነው? እነዛ ሰዎች ላይ እንደገና ተገልብጠው ክፉ ማስወራት ነው።
ስለ እናንተ መጥፎነት እንደ በፍጹም አንቀበልም ያሉ ሰዎች እናንተን ስለሚያውቋችሁ እነዛን ሰዎች ላይ በጣም ክፉ ማስወራት የውሸት ታሪክን የፈጠራ ታሪኮችን ፈጥረው ማለት ነው ነግሬያችኋለሁ። ይሄ ከሌሎች ሰዎች የህይወት ታሪክ ላይ ተነስቼ ሳይሆን እኔ በራሴ ላይ ከደረሰው እውነት ላይ ተነስቼ ነው እየነገርኳችሁ ያለው። ለብዙዎቻችሁ ማስጠንቀቂያ ማስተማሪያም ስለሚሆን እነዚህ ነጥቦች የምትመለከቱ ሰዎች ራሳችሁ ላይ የደረሱ ሰዎች አትጠራጠሩ። እነዛ ሰዎች የእናንተን እድል ለመውሰድ በመንገድ ላይ ያሉ ስለሆኑ ከነዛ ሰዎች ኮምፕሊትሊ ልትርቁ ወይም ደግሞ አንድ ቀን ጃስ ብላችሁ ልታስደነግጧቸው ይገባል በወኔ። ምክንያቱም እንደነገርኳችሁ ነው እድልን መውሰድ በዓለም አቀፍ ደረጃ ምን ያህል እየተሰራበት እንደሆነ የተሰራ ፊልምንና የተጻፈ መጽሐፍን ዋቢ አድርጌ ነግሬያችኋለሁ። እና እኛ ሀገር በደንብ እየተሰራበት ነው። የመምህር ተስፋዬ አበራን ትምህርት አዘውትራችሁ የምትከታተሉ የመልአከ መንክራት ግርማውን ደግሞ ትምህርት አዘውትራችሁ የምትከታተሉ ስለ እድል መውሰድ ለእናንተ አዲስ አይሆንም። ግን ዛሬ ከራሴ የህይወት ታሪክ ላይ ከራሴ ተሞክሮ ላይ በደንብ ልነግራችሁ ስለፈለግኩ ነው እነዚህን 5 ነጥቦች ጠቁማችሁ እና 5ቱም ነጥቦች ከእናንተ ህይወት ጋር የሚሄዱ ከሆኑ እነዛን ሰዎች ከህይወታችሁ ቆርጣችሁ አውጧቸው። አይበጇችሁም። አለበለዚያ እድሜ ልካችሁን ሲያሰቃያችሁ ነው የሚኖሩት። እድሜ ልካችሁን ብታትሩ፣ እድሜ ልካችሁን ብትለፉ፣ እድሜ ልካችሁን የፈለገ እግዚአብሔር ተፈጥሯዊ እውቀት ተፈጥሯዊ ችሎታ ሰጥቷችሁ እንደፈለጋችሁ ብትዳክሩ የፈለጋችሁበት ነጥብ ጋር አትደርሱ። ምክንያቱም እኔ መነሻዬና መድረሻዬን ስለማውቀው ነው። በመሃል ግን በእግዚአብሔር ጣልቃ ገብነት ነገሮች ተስተካክለው የምፈልግበት ወይም ደግሞ የሚገባኝ ደረጃም ላይ ባልደርስ ብዙ ነገሮች ግን ተቀርፈውልኝ ወደዛ መንገድ እየሄድኩ ነው። እነግራችኋለሁ እንዳልኳችሁ ከራሴ የህይወት ምስክርነት ውጪ የተሻለ አሳማኝ መረጃ የለምና እስከዛሬ የሰዎችን የህይወት ታሪክ ነው አይደለም እነግራችሁ። በእርግጠኝነት የኔን የህይወት ታሪክ ቀን ወስኜ በዚህ ቀን አልላችሁም፣ እነግራችኋለሁ። የበግ ጭንቅላት ታርዶ ግቢያችሁ ውስጥ እስከ መቅበር ድረስ ምንድነው ብዬ ጠይቄያለሁ። ያ የሚደረገው ለምን እንደሆነ ጠይቄ ተረድቻለሁ። ስለገባኝ ነው። ከዚህ ርዕስ ውጪ አልሰራም እምለው። እንዳልኳችሁ ሙሉን የኔ የህይወት ታሪክ ከነገርኳችሁ በኋላ ለምን በዚህ ጉዳይ ላይ መስራት እንደፈለኩ በደንብ ፍንትው ብሎ ይታያችኋል። እና ይሄም የዛኛው አካል ነው ልላችሁ ፈልጌ ነው። እና እነዛ የቅርብ ወዳጆቻችሁ ላይ የእናንተ መጥፎነት አምነን አንቀበልም፣ አይ ከእናንተ ጋር እንተባበረም ስላሉ ዲፋሜሽን ነው የሚካሄድባቸው። ይህንን ነጥብ ያዙልኝ። በአራተኝነት ደረጃ እነዚህ ሰዎች እንዳልኳቸው በጣም ዲፕሎማቶች ናቸው ብያቸዋለሁ። ይህንን ሁሉ ስቴፕ ሄደውም እየሄዱም እናንተን ሲያገኟችሁ ግን በእግዚአብሔር ይክቧችኋል፣ ካለ እናንተ ሰው የለም፣ በስመ አብ አንተ እኮ ይሏችኋል። ለምሳሌ በጣም ቀላል ምሳሌ ልንገራችሁ። አሁን ብዙዎቻችሁ የኔ ቤተሰቦች ወይም ደግሞ የቻናሌ ተከታታዮች የኔን የተመልካች ቁጥር ታውቁታላችሁ አይደለ? እነዚህ ሰዎች ግን እኔን ሲያገኙኝ ያንን ሁሉ ነገር በላይ ላይ እንደሚሰሩ እያወቅኩ እንኳን በስመ አብ ካንተ ቻናል ውጪ የለም ነው የሚሏችሁ። በቃ አንተ እኮ እግዚአብሔር ለዚህ ምድር እንትን አድርጎ ያመጣህ ነው። ይገባችኋል ሽርደዳ እንደሆነ። ግን ይህንን ምልክት ነው የሚያሳዩዋቸው። ይሄ ምልክት እድላችሁን የሚወስዱባችሁ ሰዎች የሚያሳዩት አንደኛው መንገድ ነው። ሌላ ቦታ ላይ ጉድጓድ ይምሱላችኋል። እናንተን ሲያገኙ ግን መልአክ ናችሁ ብለው ሊያሳምኗችሁ ነው። ያው ሐሰት እንደሆነ ይገባችኋል። እናንተ የምትቀበሉትን ትቀበላላችሁ፣ የማትቀበሉትን አትቀበሉም። ስለዚህ መካቡ መሸርደዱ ለምን ዓላማ እንደሆነ ስለሚገባ ከነቃችሁ ማለት ነው። እንደኔ እውነቱ ላይ ደርሳችሁ ከነቃችሁ በፍጹም አትሸወዱም። አልሸወድም። ማን ከልብ ክሪቲሳይዝ እንደሚያደርገኝ አውቃለሁ። ማን ደግሞ ሌላ አጀንዳ ይዞ ከጀርባይ እንደመጣ በደንብ ስለሚገባኝ ለእያንዳንዱ እንዳስፈላጊነቱ ምላሽ ይሰጣለሁ። እነዚህ ሰዎች ግን በእናንተ እድል መጠቀም የፈለጉ ሰዎች ግን እንዳልኳችሁ እነዛን ሁሉ ስቴፖች አልፎ ከመጡ በኋላ በአራተኛ መንገድ የሚያሳዩዋችሁ እናንተ ባገኛችሁ ቁጥር ያንን ሁሉ ነገር እንዳላደረጉ እናንተ እኮ ተሰሙታላችሁ ከሌላ ሰው። እኔ ስለገጠመኝ ነው እንዲህ እኮ ገሌን አግኝቼው እንዲህ ያለኝ። ስለምታውቁ ስቃችሁ ነው የምታልፉት፣ ታዝባችሁ ነው የምታልፉት፣ ብትናደዱ ማለት ነው። እነዛ ሰዎች ግን ለቅርብ ወዳጆቻችሁ በዛ አንደበታቸው እንደዛ ተናግረው እናንተን ሲያገኙ እንዳልኳችሁ ከእናንተ በላይ መልአክ እንደሌለ፣ ከእናንተ በላይ አዋቂ እንደሌለ፣ ከእናንተ በላይ ትሁት እንደሌለ፣ ከእናንተ በላይ ደግ እንደሌለ፣ ከእናንተ በላይ እግዚአብሔር ሰው እንደሌለ ነው የሚሰብኳችሁ። እንዳትሸወዱ። ምክንያቱም እነዚህ ሰዎች እዛ ጋር ጉድጓድ እያማሱላችሁ ነው።
የእናንተ እድገት በፍጹም አያስደስታቸውም። የእናንተ ለውጥ በፍጹም አያስደስታቸውም። ነግሬያቸዋለሁ እኮ በእናንተ እድል መጠቀም አለ ነው የሚፈልጉት። ስለዚህ አራተኛው መንገድ ይሄኛው ነው ማለት ነው። አምስተኛው በጣም አደገኛ ነው። አምስተኛው መንገድ ይህንን ሁሉ መንገድ ከመጡ በኋላ በአምስተኝነት ደረጃ የሚጠቀሙበት መንገድ ምንድን ነው? እንደምንም ብለው የእናንተን የስጋ ዘመዶች በጣም ይቅር አጎት፣ አክስት፣ የአጎት ልጅ፣ የአክስት ልጅ እነዛን ሰዎች በደንብ አጥምደው ይዟቸዋል። ለእነሱ ይሄ ቀላል ነው። ምክንያቱም በሰይጣን መንገድ ለመሄድ የተወሰነ ጊዜ ይሰራለታል አለ አሉታዊ በሆነ መንገድም ቢሆን ይሳካለታል እና እንደምንም ብለው የስጋ ዘመዶቻቸውን ወዳጆቻቸው ያደርጋሉ። ይሄ የሚጠቅማቸው ለምንድን ነው? አንደኛ እናንተ የደበቃችኋቸው የእናንተ የህይወት ታሪክ ቅድም ነግሬያችኋለሁ። በመጀመሪያ ደረጃ ላይ ጠቀስኩላችሁ አለ አዘውትረው ቤታቸው ይጋብዟችኋል ብያችኋለሁ። እናንተ ሳይገባችሁ እሺ ብላችሁ በወዳጅነት ስሜት ከሄዳችሁ ማለት ነው። ምናልባት ከእናንተ አላገኘነውም ብለው የሚያስቡትን እድል ለመውሰድ የሚያስችላቸውን የሚያስመትቱበትን የህይወት ታሪካችሁን ከእናንተ ያላገኙትን ከዘመዶቻችሁ ነው የሚያገኙት። ስለዚህ በጣም የቅርብ የሆኑ ዘመዶቻችሁን እንደ ቤተሰብ ያቀርባሉ። እንግዲህ እግዚአብሔር ነው የሚያውቀው። ከዛ በኋላ እንደምንም ማሳመኗቸው አንዳንድ ጊዜ ይሳካላቸዋል። በነገራችን ላይ ከዘመዶቻችሁ ኮምፕሊትሊ ነው ሴፓሬት የሚያደርጓቸው እና ዘመዶቻችሁን እስከማታውቋቸው ድረስ በክፋት አይደለም። እንግዲህ ድግምት የድረስ እንደሚሄድ የድረስ ከተቀበላችሁት ኃይል እንዳለው ልነግራችሁ ስለፈለኩ ነው እና የስጋ ዘመዶቻችሁ ጋር በደንብ ከተጣበቁ በኋላ የእናንተን የህይወት ታሪክ እናንተ ያስቀራችሁትን እንደምንም ፈልፍለው ያገኛሉ። ከቻሉ ከስጋ ዘመዶቻችሁ ጋር ስለ እናንተ መጥፎና ለጓደኞቻችሁ እንደነገሩት ሁሉ ተናግረው እናንተን ከዛ ይነጥሏቸዋል። ከህይወት መስመር አውጥተዋቸው ጥቢ ሊጫወቱባቸው ነው የሚፈልጉት። ይህንን ሁሉ መንገድ አልፈው ተሳክቶላቸው ከሄዱ አትጠራጠሩ፣ እድላችሁን ይወስዱታል። በፍጹም አትጠራጠሩ። ነገር ግን የሆነ መንገድ ላይ እናንተ ነክታችሁባቸው አሁን እኔ እንደገባኝ ማለት ነው። ምክንያቱም እኔ በራሴ ጉብዝና አይደለም፣ እግዚአብሔር ግን ሊያሳየኝ ስለፈለገ መንገዶችን አሳየኝና በህልምም ይሁን በምንም whatever የሆነ ነገር እንድነቃ አደረገኝ። የኔ መንቃት አፋፍ ላይ ደርሶ የነበረውን የቤተሰቤንም የራሴንም ህይወት መልሶልኛል። እግዚአብሔር ምስጋና ይግባው። ስለዚህ ይሄ ነገር እናንተም ላይ እንዳይደርስ እናንተም እንድትነቁ ነው እነዚህ ነጥቦች የነገርኳችሁ። ያሉት ነጥቦች ያሉት መንገዶች ወይም እድላችሁን የወሰዱባችሁ ሰዎች ይፈጽሟቸዋል የምላችሁ መንገዶች እነዚህ ብቻ ግን አለ። ዋናዎቹ ግን እነዚህ ናቸው፣ ዋናዎቹ ማለት ነው። ስለዚህ እነዚህን ነጥቦች የምትመለከቱ ከሆነ ቅድም እንደነገርኳችሁ ከነዚህ ሰዎች ሙሉ በሙሉ ቆርጣችሁ በፍጹም በማያውቋችሁ መንገድ ከነዚህ ሰዎች ራቁ። አለበለዚያ እድሜ ልካችሁን ስትማቅቁ፣ እድሜ ልካችሁን ስትለፉ፣ እድሜ ልካችሁን ስታለቅሱ ነው የምትኖሩት። ትናንትና አንዲት እህት ደውላልኝ በጣም የምትታተር ልጅ እያለቀሰች የነገረችኝ ታሪክ በጣም ልቤን ሰብሮታል። ምክንያቱም እኔ ነገርያቸዋለሁ የዚህ ሰለባ ስለሆንኩ ያንን መንገድ ስለማውቀው ነው። እና ያቺ ትልቅ ቦታ የነበረች ትልቅ ስራ የነበራት አካውንቷ ላይ ከወራት በፊት 1.5 ሚሊዮን ብር አካባቢ የነበራት ልጅ ዛሬ ግን የሆነ ቦታ ላይ ለመሄድ 40 ብር ታክሲ ያጣች ልጅ ነች። እና በደንብ ገብቷታል። በደንብ ማወር በተለይ ደግሞ የመምህር ተስፋዬ አበራን ገጠመኞች እየተከታተለች ስትሄድ በቃ በትክክል እድሏ እንደተወሰደ ገባት። በራሷ መንገድ አጣራች፣ ደረሰችበትና እንዲህ አይነት የሰይጣን ሰዎች አጠገባችሁ አሉ። ጎረቤት የምትሏቸው ዘመድ እንዴ የቅርብ የምትሏቸው። ይሄ ማለት ግን በጣም ጥሩ የሆኑ ጎረቤቶቻችሁን በጣም ጥሩ የሆኑ በችግር ጊዜ የሚደርሱላችሁን ጎረቤቶቻችሁን፣ ዘመዶቻችሁን፣ ጓደኞቻችሁን ሁሉ ተጠራጠሩ አይደለም፣ ለዩ። ይሄን እንዲደባለቅ ስለማልፈልግ ነው። ሁሌም እናንተን ከጉድጓድ ለመጎተት ጥረት የሚያደርጉ ያሉትን ያህል እናንተን ደግሞ ወደ ጉድጓድ ለመገፍተር ሁሌም እንቅልፍ የማይተኙ ሰዎች እንዳሉ ግን ሳልደብቅ እነግራችኋለሁ። እንደነገርኳችሁ ምስክሬ ሪፈረንስ የራሴ የህይወት ታሪክ ስለሆነ ማለት ነው። እና እነዚህ ምልክቶች ስታገኙ ተጠንቀቁ ልላችሁ ፈልጌ ነው። ምናልባትም ደግሞ እነዚህ ምልክቶች ራሳችሁ ላይ ደርሶ ይህንን መንገድ ያለፋችሁ ይህንን ስቴፕ ያለፋችሁ ሰዎች ልትኖሩ ትችላላችሁ። ሼር አድርጉኝ በኮሜንት መስጫው ላይ ከፈለጋችሁም ደውላችሁ ንገሩኝና ልንማማርበት ሰው ልናድንበት ስለሆነ እንዲህ አይነት መርሃ ግብር የምንሰራውና እነዚህን 5 መንገዶች በደንብ ልብ አድርጉ። ስለዚህ እነዚህ ነገሮች በህይወታችሁ ውስጥ የሚደጋገሙ ከሆነ
አንደኛ እነዛን ሰዎች ከህይወታችሁ ቆርጣችሁ አውጡ። ሁለተኛ ደግሞ እየገፋ ከመጣ በአካል ንገሯቸው። እኔ የማደርገውም ስለሆነ ነው። በአካል ከነገራችኋቸው በድንጋጤ ድራሻቸው ነው የሚጠፋው። እኛ ፍርሃት ነው ሁሌም የሚያጠፋን፣ ይሉኝታ ነው ሁሌም የሚያጠፋን። ሰው ጉድጓድ እየቆፈረላችሁ ጉድጓድ የሚቆፍርላችሁ ሰው በደንብ በተጨባጭ መረጃ ይዛችሁት መናገር በይሉኝታ አፋችሁን ይሸብበዋል። እና ይሄ ግን በእናንተ ላይ ብቻ አይደለም፣ በልጆቻችሁም ላይ፣ በቤተሰብ፣ በእናት በአባቶች፣ በእህት በወንድሞቻችሁ ላይ ዋጋ የሚያስከፍል ድርጊት ስለሆነ በዚህ ላይ አትታገሱ። ከህይወት በላይ ምንም የለም። እዚህ ምድር ላይ የምንኖረው አንዴ ስለሆነ፣ ስለዚህ እነዚህን ሰዎች ይህንን ምልክት ካያችሁ፣ 5ቱ መንገዶች ካያችሁ ከህይወታችሁ ቆርጣችሁ አውጡ። የማይመለሱ ከሆነ ግን በአካል ሄዳችሁ አስደንግጧቸው፣ በመረጃ ማለት ነው። ይሄን እናድርጋል፣ ይሄን እናድርጋል። ስለዚህ ከኔ ህይወት የማትወጣ ከሆነ የራሴን የሆነ እርምጃ ወስዳለሁ። ያቆማሉ፣ አትጠራጠሩ። ኮርስ የማያቆም ሊኖሩ ይችላሉ። ምክንያቱም እስከ መጨረሻው እንግዲህ ያማከሩት የቅርብ ዘመድ ምንድነው ደብተራውን ቢሆን ነው ግዴ ለምን ያለውን ብሎ የልብ ሰጥቷቸው ሊሆን ይችላል። ግን ጠላቶቻችሁን ካወቃችሁ እናንተም የውጊያው ስልቱ ስለሚገባችሁ ያን ያህል ደፍራው ካወቃችሁባቸው ፈርዘር ላይሄዱ ይችላሉ። ቢሄዱ እንኳን ነግራችኋቸው ቢሆን በፈራ ተባ ስለሆነ ሌላም ጊዜ ደግሞ ሌላ ስቴፕ ላይ ታገኛችኋላችሁ። እና እነዚህ ነጥቦች በእናንተ ህይወት ውስጥ የሚመላለሱ ከሆነ የራሳችሁን እርምጃ እንድትወስዱ ጥንቃቄ እንድታደርጉ ነው ይህንን መርሃ ግብር ወደ እናንተ ይዤ የመጣሁትኝ። በቀጣይ በሌላ መርሃ ግብር በአስተማሪ መርሃ ግብር እንገናኛለን። እስከዛው በያላችሁበት ሰላም። ደጋግሜ እንደምለው ግን ቻናሉን አዲስ የሆናችሁ ሰብስክራይብ አድርገው ሀሳባችሁን በሀሳብ መስጫ ሳጥን ውስጥ አስቀምጡልኝ። ላይክ እና ሼርም ይጠቅመኛል። ምክንያቱም ለእናንተ ማተር ኦፍ ሰከንድ ስለሆነ ያ አይከብዳችሁም እና ያንን እያደረጋችሁ በወዳጅነታችን እንዝለቅ። ብዙ ነገር እንማማራለን። በቀጣይ እንዳልኳችሁ በሌላ ርዕሰ ጉዳይ ላይ እንገናኛለን። እስከዛው ግን ሰላም።